የዛሬ የኢንትራንስ ኤግዛማችን ኮሚኒኬሽን ፓርት ላይ ያተኮረ ነው። እዚች ጋር ያለችዋን ጥያቄ ተመልከቱ። ጥያቄ እዚህ ጋር አስቀምጥላችኋለሁ ሁልጊዜም I didn't do well on my exam. I didn't do well on my exam. ለምሳሌ ሚድ ወይ ደግሞ ፋይናል እየተፈተናችሁ ነው። እናም ጓደኛችሁ ፈተናዬ ጥሩ አልነበረም ፌል አድርጓል አላችሁ። ከዛስ እናንተ ምንድን ነው የምትሉት? ኮሚኒኬሽን አይደል? እሱ ፈተናዬ ፌል አድርጓል አለ። እናንተ ምንድን ነው የምትሉት? ኤ you should have studied harder. you should have studied harder. በጣም ጠንክረህ ማጥናት ነበረብህ። አንድ ቢ that is good. እንኳንም ወደቅ ተወው የራሱ ጉዳይ። ልክ አሁን ላይ ትምህርት አይጠቅምም እንደምትሉት አይነት ማለት ነው። ሲ never mind you can try again. never mind you can try again. never mind ምንድን ነው? ባለፈው ካስታወሳችሁ ያያችሁ ታስታውሱታላችሁ። ምንም ቅር እንዳይልህ ማለት ነው። ምንም ቅር እንዳይልህ በሚቀጥለው ታስተካክለዋለህ ነው። ዲ I told you not to. ይችኛይቱን ግን በደንብ እንድተነትኑልኝ ይፈልጋለሁ። I told you not to ምን ማለት ነው? ምናልባት አሁን በሐሳብ ደረጃ ሲን እንደምትመርጡ ጥርጥር የለውም። ነገር ግን ዲን አታውቁትም ወይስ ተረድታችሁታል? ምንድን ነው? I told you not to. እንደዚህ እንዳይሆን አስቀድሜ ነግሬህ ነበር ማለት ነው። ይሄ ነገር እንዳይፈጠር አስቀድሜ ነግሬህ ነበር እያለው ነው። ስለዚህ ከኤ ጀምረን እያብራራን እንምጣ። ለምን እንደማይሆኑ እንናገር፣ መልሱን ደግሞ ማን እንደሆነ እንየው። ኤ you should have studied harder is critical. በጣም ትችት፣ ልክ የኛ የአሁናችን ሁኔታ ማለት ነው። ትችት ይበዛዋል። ጠንክረህ ማጥናት ነበረብህ እኮ ኦልሬዲ እኮ አልፏል። ስለዚህ ላለፈ ነገር ደግሞ ያንን አይደለም የምንጠቅሰው ማለት ነው። you should have studied harder ለሱ ይጠቅመዋል ወይስ አይጠቅመው? ምንም የሚጠቅመው ነገር የለም። ስለዚህ ኤን ትጥላላችሁ። ቢ that is good ፈተናዬ ፌል አደረገ ሲላችሁ እናንተ ምን አላችሁ? that is good ጥሩ ሆነ ደግ አደረክ እንደማለት ነው። ስለዚህ ይሄ ነንሴንስ ነው ማለት ነው። ሲ never mind you can try again next time በሚቀጥለው ታስተካክላለህ። it's polite ይሄ የጥያቄያችን መልሱ ነው። ዲ I told you not to በፊት ይሄ ቀን እንዳይመጣ ነግሬህ ነበር። የኔን ምክር ባለመስማት ነው ፌል ያደረግ እያላችሁት ነው። this is not supportive እንደዛ አይደረግም ማለት ነው። ላለፈ ነገር ለፈተና በሚቀጥለው እንድታስተካክል በርትተህ አጥና የሚለው የሲ ምርጫችን ማለት ነው። ቤስት አንሰር። እናንተም ፎሎ ላይክ ሼር አድርጉ። መልካም ጊዜ